ተማሪዎቹ ሁሉ በስም ማየት ጀመሩ። ወይኔ ጉዴ! አስተማሪው ምን አለ? ካሁን በኋላ እንዳትመጣ ነው። እንዳትመጣ ኧረ ጥጋብ ጭራሽ አዩ ነይ አንቺ ምን ሆነሻል? ቆይ የትኛዋ ነች? ኧረ እኔ ከዛ ቀን በኋላ ይቻት አላውቅም። ማን እንደሆንክ ብታውቅማ እንደዚህ አትልም ነበር። ሳሪ በእናትሽ ጠብቂኝ፣ ሳልመጣ እንዳትገቢ። ቆይ አንቺ ግን በትክክል እኔ ደርሻለሁ። አዎ ግቢ ገብቻለሁ። በእውነት ልጅቷ አታምርም? እሺ ማሂ ሳትመጪ አልገባም፣ ግን ትንሽ ከቆየሽ ፈትናል። ወይኔ ምንድነው? ዛሬ አንቺ ጓደኛሽ ልጅም እስኪ ዛሬ ምን ይጥሻል? ደሞ ምትመስላለች ታስጠላ። ምን ነው አፈሽም እሷ ነበረች? እሷ ከሌለች አታወሪም? መልሽልኛ፣ ምን ይዘጋሻል? አንተ መሃል እንዴ? ይኸውልህ ከምታጠናው ኮርስ በፊት ስነ ስርዓት ተማር። ከዚህ በኋላ ደግሞ ደግመህ ተሳስተህ እንዳትነካ። ቆይ ምንድነው የምትፈልጉት? ምን ረዳችሁ ነገር አለ? እናንተ ናችሁ የምትረዱ? ባይሆን አዲስ ስለሆናችሁ የሴቶቹ ዶርም እንደጠፋባችሁ በቀኝ በኩል ነው። አንቺ ነው የጠየቀሽ? የለም ነይ ማሂ። ማንኝ ነው የሚለው? ሲያስጠሉ በእግዚአብሔር። ስለሱ ሁሉንም ነገር ሰምቻለሁ። ቆይ ማን ነው ስሙ? ቅዱስ። ቅዱስ? እኔ ቅዱስ አይደለም። ቆይ ሲያወሩ ስላንተ ብዙ እያሉ ነው። እኔን አታውቂኝም፣ ግን ምነግርሽ ነገር ይጠቅምሻል። ቅዱስ ማለት ግቢ ውስጥ ኃይለኛ ማንንም የማይፈራ ተማሪ ነው። ቢማር ቢጫር ግድ አይሰጠውም። ከቅዱስ ጋር ያለሽ ነገር ይቅርብሽ። ላንቺ አይደለም ለጓደኞቹ አይመለስም። ሚልሽን ሁሉ እሺ በዩ። በባህሪው ልህኛ ስለሆነ ያለውን ከማድረግ ወደ ኋላ አይልም። ማሂ ሶሪ። ፊትሽ ግን ልክ አይደለም። ምን ሆነሽ ነው? ደግሞ እኮ ፈተና ወጣየሽ። ኧረ አላየሁ። እስቲ የምርሽ ነው? እውነት? መቼ ነው የወጣው? ቅርብ ሰዓት። ኧረ በለው አንቺ ሰጥሽ እንዴ? ወይኔ ደስ ሲል። ቆይ ምንድነው እንደዚህ መደሰት? ይሄ ላንቺ ብርቅሽ ነው እንዴ? አይደለም፣ የነበርኩበትን ሁኔታ ተቀልሽ። በዛ ላይ ምንም አልጠበቅኩም። የእውነት አዎ፣ ከነበረው ሁኔታ አንፃር። በቃ ቻው፣ እኔ ልሂድ። ታዲያ እሺ፣ ወዴት ነው? በቃ በዚህ ሞራል ላጥና፣ እደውልልሻለሁ። ወይኔ ማሂ፣ ምንድነው? መነጽር ማርገሽ አይታይሽም እንዴ? እስኪ ከታያስ አይ ነገር ሳናስ በዚህ መነጽሬን ምንም ሳልፈልግ እንድጎዳህ እያረከኝ ነው። ለቀጣዩ ግን ተዘጋጅ። አሁን በጣም አምሮብሻል። ህፃን ነህ እንዴ? ጉዳያችሁን በራሳችሁ ጨርሱ ብዬ ነበር። አሁን ግን በጣም በዛ። ነይ አንቺ። ሲያይሽ ደብተር ትመስላለሽ እንዴ? ምን አቀለታለሁ? እኔማ ቆይ ብቻ። በስመ አብ፣ ምንድን ያስመሰለሽ? እኔ ከዚህ በኋላ እሱ እዚህ ትምህርት ቤት ካለ አልማርም። ዙሪሽ አሁን ይሽካደሩ እጨነቃለሁ ፍቅሬ አይገባሽም እናውቃለሁ። ባለፈው እኮ ስትደናበር አይን ስለላክናት። ቅዱስ እኮ አይደፈርም። አንተ እዚህ ሆነ ነው እንዴ? ካፌ ሄደን እኮ አጣነ። ፒስ ናችሁ? አየር ልቀበል ብዬ እኮ ነው። አንተ ያረቃትን እኮ ሰማሁልህ። እሱን ተው እባክህ። እኔ አሪፍ ሚሽን አስቤላታለሁ። ቆይ ምን አደረገቻችሁ? አሪፍ ሐሳብ አይደለ? አሪፍ ሐሳብ አይደለ? ምን አልሽ? አልሰማህትም እንዴ? አሪፍ ሚሽን አዘጋጅቻለሁ። እንደውም እየሄድን እነግርሃለሁ። አይሻልም? እሺ እንሂድ።
እያሰብኩት ነበርና እንኳንም በዛ መንገድ መሄድ አቆምሽ። ሰላምሽን እኮ ነው ያገኘሽው። እኔማ ሳሪ እንደዛ አድርጎኝ ሳልበቀለው አልተውም። ኡፍ እኔ ማጥናት በጣም ነው የደከመኝ ዛሬ። ካርድ ገዝቼ ልምጣና ምሳ እንበላለን። በቃ መጣሁ። ቶሎ ነይ እሺ። እሺ እዚሁ ጠብቁኝ እሺ። አንዴ ብቻዬን ላውራት። አንዴ ላናግርሽ። እንዴት አብረን እንደር ትለኛለህ? ቆይ እንዴት ብትንቀኝ ነው? ምንም ቢሆን የሳይኮሎጂ ተማሪ መሆኔን አትርሳ። አሁን ምን እየተሰማህ እንደሆነ ሳይቀር ልነግርህ እችላለሁ። በጣም ተሸማቀሃል አይደል? ለአናደር 3000 ብር መቼም አልከፍልሽም። መቼም አየሽ፣ አንቺም የህግ ተማሪ መሆኔን አትርሺ። እንዴት አድርጌ ነገር ማዞር እንዳለብኝ አውቃለሁ። ቆለበላ ይበዛለታል የታመነው አቶ ይንከራተታል ለሚገባው ይቅርታ ላወራሽ ፈልጌ ነበር። እሺ ደግሞ ምን ፈለጋችሁ? እስካሁን ስላጠፋነው ነገር በጣም ይቅርታ። ቅዱስን መጥቶ ይቅርታ ይጠይቅሻል። እንደዛ ማድረግ አልነበረብንም። ያጠፋችሁት ነገር ስለገባችሁ ጥሩ ነው። የቀረውን ቅዱስ ራሱ መጥቶ ያዋራኝ። እሺ በጣም አመሰግናለሁ። ሐኪምም ማልሻ መድኃኒቱም ይቅር። ጥሩ ዜና ነው ይዤልክ የመጣሁት። ምንድን ነው? ካንተ የሚጠበቀው እሷን ሄደክ ይቅርታ መጠየቅ ብቻ ነው። ማኔ መቼም አላረገው መቼም። ካልሆነ በጣም ከባድ ነው። ይቅርታ ከጠየቅካ ግን በቀላሉ እጅክ ላይ ማስገባት ትችላለህ። እሺ መጣ። ያደረኩት ነገር ስለጸጸተኝ በጣም ይቅርታ። ስለገባህ ደስ ብሎኛል። እኔ ኃላፊነቴን ተወጥቻለሁ። አንተ ልጅ ግን ወደድከኝ እንዴ? አይገርምሽም? እኔ እንደምፈልገው ደግመሽ ፈርተሽ እንኳን ብትሰሪ እኔ ልወድሽ አልችልም። አይንህ ይናገራል እኮ። ታዲያ ለምን አንድ ሳምንት አብራን ነው? ከዛማ ቀድሞ እንደሚወድ ነው ያለ። ደስ ይለኛል። ተስማምቻለሁ። እናያለን። አርፍደሻል። እኔ ቅዱስ ማንም እንደዚህ አልጠብቀው። ሁለተኛ እንዳትደግሚሽ። እባክህ የመጣሁትም እኔ ስለሆንኩ ነው። ግቢ ቦታችን ላይ እየጠበቅኩሽ ነው። ቶሎ ነይ። ማን ነው? ምን አገባ? ከዚህ በኋላ በግል ህይወቴ አያገባህም። እሺ አንቺም አያገባሽ። እሺ ዛሬ እንኳን አብሬ ሉል አይደለም የመጣሁት። ላንተ ያለኝ አመለካከት እንደተቀየረ ልነግር ነው። የምርሽ ነው? በጣም ደስ ብሎኛል። በቃ እሺ ነገ እንገናኛለን። እሺ በቃ ነገ እንገናኝ። ቻው። ቻው። ሰዓት ለምንድን ነው የምረጋጋው እንዴ? ቅዱስ እኮ ነኝ። በነገራችን ላይ ሀሳባችን እየተሳካ ነው። እየወደችኝ ነው መሰለኝ። የምርህን ነው? ምን አለችክ? ላንተ ያለኝ አስተሳሰብ እየተቀየረ ነው ምናምን ስትል ነበር ብዬ ነበር እኮ። ቀጣይ ማድረግ ያለብኝን ነገር ንገሪኝ። እሱም በእኔ ጣለው፣ አታስብ። ይሄን ጅል አጃጃልኩት እኮ። ማን እንደሆንኩማ አሳየዋለሁ። ይሄ ነገር ግን ቢቀርብሽ ይሻልሻል። በኋላ የማትወጪው ነገር ውስጥ እንዳትገቢ።